የመጀመሪያ አይደለም እንደዚህ አይነት ሀሜትና አሉባልታ እንዲህም ተባለ እንዴ ስለመፈናቀልና ማፈናቀል ቢያነሱ አይገርመንም። ውሸት ነው። ታሪክ አንድም ቦታ አልተነካም። የበለጠ እንዲያምር የበለጠ እንዲዋብ የበለጠ እንዲጎላ ነው የተደረገው። አቡነ ጴጥሮስ ሐውልት፣ የሚኒሊክ የቴዎድሮስ ሐውልት፣ የነሸዋ ሆቴል፣ እነ ሜጋ አምፊ ቲያትር፣ ሲኒማ ኢትዮጵያ፣ ሀገር ፍቅር ቲያትር፣ ሲኒማ አምፔር እንዴት እንደታደሱ አይተናል። ትልልቅ ትርጉም አላቸው። እዚህ አካባቢ እናስጎብኝ ብንል ታሪካችንን ለቱሪስቶች ማስጎብኘት ብቻ ሳይሆን መጪው ትውልድ የትላንትናውንም ሳይረሳ ዛሬ የተሻለ በሚስበው እንዲስበው ተደርጎ ነገር ግን ምንድነው ብሎ አጥልቆ ልብ ብሎ አይቶ የራሱን ታሪክ ደግሞ ለመስራት እንዲሰንቅ ማድረግ የሚችል እዚህ ማዘጋጃ ቤቱን ከበው ያሉ አካባቢዎች በዚህ ደረጃ ታድሰዋል ማለት ነው። ኑራቸውን አንድ ቀን መለስ ብለው አይተውላቸው የማያውቁ አካላት የተለያየ ጉዳይ ቢያነሱ አይገርመንም። የከተማችን ባህልና ቱሪዝም ቅርስን ይንከባከባል፣ ቅርስን ይጠብቃል። እነኚህን አካተናል። ባለሙያዎቹም በሚያጠኑበት ሰዓት የቅርስ ሕግን ይዘው ቅርስን ማሟላት ያለባቸው መሰረተ ልማቶች አሉ የሉም አሉ ብለው በራሳቸው የለዩዋቸውን ለቅርስ ባለስልጣን አቅርበው ማረጋገጫ ያገኙባቸውን በቅርስነት መነካት የለባቸውም መታደስ ግን ይችላሉ የሚል የጥናት ውጤት አለን።